ሰላም ለእናንተ ይሁን ክቡራን የቻናላችን ቤተሰቦች፣ ለሰዓቱ ካዘጋጀንላችሁ መረጃዎች መካከል ዋና ዋናዎቹን በማስተዋወቅ እንጀምር። የእስራኤል ጦር በሰሜን ጋዛ የመጨረሻ የሆነውን ሆስፒታል አገልግሎት እንዲያቋርጥ አደረገ። የእስራኤል ጦር በሰሜን ጋዛ አገልግሎት እየሰጠ የነበረው የመጨረሻው ሆስፒታል ህሙማንን እና የጤና ባለሙያዎች ለቀው እንዲወጡ ትዕዛዝ መስጠቱን ተከትሎ አገልግሎቱ መቋረጡን የተቋሙ ዳይሬክተር ገለጹ። ጦሩ ጃባሊያ የሚገኘው አልአውዳ ሆስፒታል ለሁለት ሳምንታት ከበባ ውስጥ ካስገባ በኋላ ህሙማኑ እንዲወጡ መደረጉን ዶክተር መሐመድ ሳላህ ለቢቢሲ ተናግረዋል። በአሁኑ ወቅት በሰሜን ጋዛ ሰርጥ አገልግሎት የሚሰጥ የጤና ተቋም እንደሌለም አክለዋል። የእስራኤል መከላከያ ሰራዊት እስካሁን ድረስ በጉዳዩ አስተያየት አልሰጠም። የእስራኤል ጦር ሐሙስ ምሽት ግንቦት 21 2017 ዓመተ ምህረት አልአውዳ ሆስፒታልን ጨምሮ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፏል። በአካባቢው የአሸባሪዎች እንቅስቃሴ አለ ያለው ጦሩ ጥቃቱን እንደሚያስፋፋ አስጠንቅቋል። ሆስፒታሉን ለቀን በመሄዳችን በጣም አዝነናል፣ ነገር ግን የእስራኤል ወራሪ ኃይሎች እኛ ለቀን ካልወጣን ውስጥ ገብተው ያለውን ሁሉ እንደሚገድሉ አስፈራሩን ሲሉ ዶክተር ሳህል ለቢቢሲ በላኩት የድምጽ መልእክት አስረድተዋል። ሆስፒታሉን በቦምብ ይደበድቡ ነበር፣ የህሙማን እና የሰራተኞቻችንን ህይወት አስበን ወጣን ብለዋል። ሆስፒታሉ ሐሙስ እኩለ ቀን ላይ ከታንኮች በርካታ የቦምብ እና ተኩስ ጥቃት የተፈጸመበት ማደሩን ዶክተሩ ገልጸዋል። ከዚህም በላይ በዚያኑ ቀን 7 ሰዓት ገደማ ሆስፒታሉን ለቀው እንዲወጡ የእስራኤል ጦር ትዕዛዝ ቢሰጣቸውም መጀመሪያ ላይ የጤና እንክብካቤ የሚያስፈልጋቸው ህሙማን ስላሉ አልቀበልም ማለታቸውን ገልጸዋል። ከ10 ሰራተኞቻቸው ጋር በመሆን ለመቆየት ለጦሩ ሐሳብ ቢያቀርቡም የእስራኤል ጦር ፈቃደኛ ሊሆን አልቻለም። ከ7 ሰዓታት በኋላም ማለትም ከምሽቱ 2 ሰዓት ተኩል ገደማ ህሙማኑ እና ሰራተኞቹ ሆስፒታሉን ለቀው ወጥተዋል። የጤና ባለሙያዎች ህሙማኑን ተሸክመው ከሆስፒታሉ ርቀው ወደ ቆሙ አምቡላንሶች ወስደዋቸዋል። ለዚህም ምክንያት በሆስፒታሉ ዙሪያ ያሉ መንገዶች ሙሉ በሙሉ መውደማቸው ነው። ህሙማኑ በጋዛ ከተማ ወደሚገኘው አልሺፋ ሆስፒታል ተወስደዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የአልአውዳ መዘጋት በሰሜን ጋዛ ውስጥ አገልግሎት የሚሰጥ ሆስፒታል እንዳይኖር አድርጓል ብለዋል። በተጨማሪም ሲቪሎች እና የጤና ባለሙያዎች ጥበቃ እንዲደረግላቸው ጥሪ አቅርበዋል። ሆስፒታሎች በፍጹም ጥቃት ሊሰነዘርባቸው ወይም ወታደራዊ ኢላማ ሊሆኑ አይገባም ሲሉ አጽንኦት ሰጥተዋል። የመጨረሻው የጤና ተቋም አገልግሎት መስጠት አቁሟል የተባለው የጋዛ ተኩስ አቁም ስምምነት ላይ እንዲደርስ ጥረቶች በቀጠሉበት በዚህ ወቅት ነው። አሜሪካ ያቀረበችውን የተኩስ አቁም ስምምነት እቅድ ሐማስ እየገመገመው እንደሆነ የገለጸው ዋይት ሃውስ እስራኤል ተቀብላለች ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ ለመድረስ ተቃርበዋል ሲሉ አርብ ዕለት ተናግረዋል። ሐማስ በበኩሉ የእስራኤል የጋዛ ጦርነት ለማስቆም ያላት ቁርጠኝነት የማያሳይ እንዲሁም ሌሎች መሰረታዊ ጥያቄዎችን የማይመልስ ነው ብሎታል። እስራኤል በጋዛ ላይ ጥቃቷን ቀጥላለች። ባለፉት 24 ሰዓታት ብቻም እስራኤል በፈጸመችው ጥቃት ቢያንስ 72 ሰዎች መገደላቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። ሐማስ ባለፈው ዓመት መስከረም መጨረሻ ላይ በደቡባዊ እስራኤል ውስጥ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ እየፈጸመችው ባለው ጥቃት ከ53,000 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኛዎቹ ሴቶች እና ህፃናት መሆናቸውን በሐማስ አስተዳደር ውስጥ ካለው የጤና ሚኒስቴር የወጣው መረጃ አመልክቷል። እስራኤል በጋዛ ጦርነት ፍልስጤማውያን ላይ
የዘር ማጥፋት ወንጀል እየፈጸመች ነው ሲል አምነስቲ ኢንተርናሽናል መግለጹ ይታወሳል። እስራኤልም ይህንን እያስተባበለች ነው የምትገኘው። ትራምፕ ከውጭ አገራት በሚገቡ ብረትና አሉሚኒየም ላይ 50 በመቶ ቀረጥ ጣሉ። ፕሬዝዳንት ዶናልድ ትራምፕ አሜሪካ ከውጭ በሚገቡ ብረትና አሉሚኒየም ላይ ከ25 እስከ 50 በመቶ ቀረጥ መጣሏን አስታወቁ። በፔንስልቬኒያ ባደረጉት ንግግር ከሚቀጥለው ሳምንት ጀምሮ ቀረጡ እንደሚተገበር ተናግረዋል። ቀረጡ ከቻይና የሚገቡ ምርት ላይ ላለመመርኮዝ የአገር ውስጥ ምርትንም ለማሳደግ ታልሞ እንደተጣለም ገልጸዋል። የአሜሪካ የብረት አምራች ዩኤስ ስቲል ከጃፓኑ ኒፖል ስቲል ጋር በመጣመር 14 ቢሊዮን ዶላር ኢንቨስት እንደሚያደርግ ትራምፕ ተናግረዋል። ትራምፕ ስልጣን ከያዙ ጀምሮ አነጋጋሪ ታሪፎችን ሲጥሉ ቆይተዋል። ምርቶች በሌላ አገር እየተሰሩ ከዚህ በኋላ አይገቡም። አሜሪካውያን ብረት አምራቾች የሚገባቸውን 50 ሺህ ዶላር ጉርሻ ያገኛሉ ብለዋል ፕሬዝዳንቱ። አሜሪካና ጃፓን አብረው ለመስራት መወሰናቸውን ተከትሎ እንዴት ጃፓን የሰራተኞችን መብት ታስጠብቃለች የሚለው የአሜሪካውያኑ ብረት አምራቾች ጥያቄ ነው። ትራምፕ የአሜሪካን የብረት ዘርፍ እንደታደጉት ሲናገሩ በርካቶች በጭብጨባ ድጋፋቸውን ገልጸውላቸዋል። 50 በመቶ ቀረጥ ሲጣል ማንም ድንበራችንን አልፎ አይገባም፣ ፔንስልቬኒያም ተመልሳ የአሜሪካ የጀርባ አጥንት ትሆናለች ብለዋል። የአሜሪካ የብረት ምርት ዘርፍ ባለፉት ጥቂት ዓመታት ሲቀዛቀዝ ዘርፉን በዓለም አቀፍ ንግድ እየመሩ ያሉት ቻይና፣ ህንድና ጃፓን ናቸው። ወደ አሜሪካ ከሚገባው ብረት 1/4ኛው ከውጭ አገራት የሚገዛ ነው። አሜሪካ ከሜክሲኮና ካናዳም ብረት ታስገባለች። ትራምፕ በአገራት ላይ እየጣሉት ያሉት አንዳንድ ታሪፎች በፍርድ ቤት ክስ ከቀረበበት በኋላ ነው ብረትና አሉሚኒየም ላይ የጣሉትን ቀረጥ ይፋ ያደረጉት። ዓለም አቀፉ የንግድ ፍርድ ቤት ቀረጥ እንዲታገድ ከወሰነ በኋላ ይግባኝ ሰሚው ፍርድ ቤት ትራምፕ ቀረጥ መጣል እንደሚችሉ ወስኗል። በክሱ ውስጥ ብረትና አሉሚኒየም ላይ የጣሉትን ቀረጥ አልተካተተም። የአሜሪካ ብረት አምራቾች ማህበር አባል የሆኑት ጆጆ ቡርገስ ለብረት አምራቾች ታላቅ ቀን ነውም ብለዋል። አዲስ የብረት አምራቾች ትውልድ ወደ ዘርፉ እንደሚገቡም ተስፋ ሰንቀዋል። የትራምፕ ደጋፊ ባይሆኑም የአሜሪካ አምራቾችን የሚጠቅም ነገር ሲሆን አልቀበልም አልልም ሲሉ አስተያየታቸውን ሰጥተዋል። እስካሁን ድረስ የትራምፕ ቀረጥ ዓለም አቀፍ ንግድ ላይ ቀውስ ሲፈጥር ተስተውሏል። በአሜሪካና የቅርብ አጋሮቿ መካከልም መቃቃርን ፈጥሯል። በተለይም በቻይናና በአሜሪካ መካከል ያለው ግንኙነት የበለጠ እንዲሻክርም ምክንያት ሆኗል። ፈረንሳይ ዕውቁ ሳይንቲስቷን በሞት ተነጠቀች። ለጽንስ ማቋረጥ እንክብልን የፈጠሩት ፈረንሳያዊ ሳይንቲስት በ98 ዓመታቸው አረፉ። ሳይንቲስቱ ኢዮን ኤሚሊን ባዮሎን በእንክብል መልኩ መወሰድ የሚችል እና RU 486 ወይም ማይፌፕርስቶን የተሰኘው የጽንስ ማቋረጫ ያገኙ ናቸው። መድኃኒቱ በዓለም ዙሪያ በሚሊዮን ለሚቆጠሩ ሴቶች በተመጣጣኝ ዋጋ ደህንነቱ የተጠበቀ እንዲሁም ከቀዶ ጥገና ውጭ አማራጭ የሰጠ እንደሆነም ይመሰከርለታል። ዶክተሩ ባዮሎ አርብ ዕለት በፓሪስ በሚገኘው መኖሪያ ቤታቸው ሕይወታቸው ማለፉን ባለቤታቸው አረጋግጠዋል። ምርምሩን በሳይንስ መላቅ ለማሳየት ባለው ቁርጠኝነት፣ ለሴቶች ነፃነት ባለው ጽኑ እምነትና የሰው ልጅ የተሻለና ረዥም ዕድሜ እንዲኖር ለማስቻል ባለው ፍላጎት ላይ የተመሰረተ ነበር ሲሉ ባለቤታቸው ሲሞን ሃራሪ ተናግረዋል። የፈረንሳዩ ፕሬዝዳንት ኤማኑኤል ማክሮን ሳይንቲስቱ የጀግኖች ችቦ ሲሉ አሞግሰው ሴቶች ነፃነታቸውን እንዲጎናጸፉ ያስቻለ ባለተራማጅ አእምሮ ሲሉ ጠርተዋቸዋል። አክለውም እነሱን ጨምሮ ጥቂት ፈረንሳውያን ናቸው ዓለምን በከፍተኛ መንገድ መቀየር የቻሉ ሲሉ ፕሬዝዳንቱ በኤክስ ገጻቸው ላይ አስፍረዋል። የፈረንሳይ የስነ ጾታ እኩልነት ሚኒስተር አውሮር በርጌ በበኩላቸው ዶክተር
ባውሊዮ በህይወት ዘመኑ ሁሉ ይመራ የነበረው በአንድ መርህ ነው። ይህም የሰው ልጅ ክቡር ነው ሲሉ ያላቸውን አክብሮት በኤክስ ገጻቸው ላይ አስፍረው አንብበናል። ሳይንቲስቱ በአውሮፓውያኑ 1926 በፈረንሳይዋ ስትስበርግ ተወለዱ። የናዚ ወረራን በመቃወም በ15 ዓመታቸው ለፈረንሳይ ተሰልፈዋል። ከተመረቁ በኋላ ወደ አሜሪካ በማቅናት የወሊድ መከላከያ ክኒን አባት ከሚሉት ዶክተር ግሪጎር ፒከስ ጋር ሰርተዋል። ፈረንሳይ ከተመለሱ በኋላ የጽንስ ማቋረጫ እንክብሉን የፈጠሩ ሲሆን ይህም 10 ዓመታትን ፈጅቶባቸዋል። ሳይንቲስቱ ጽንስን ማቋረጥ ከሚቃወሙ ከፍተኛ ትችቶች እና ዛቻ ቢደርስባቸውም የዓለም መንግስታትን መድኃኒቱ እንዲፈቅዱ ግፊት ሲያደርጉ ቆይተዋል። እንክብሉ እንዲሸጥ በአውሮፓውያኑ 1988 ተቀባይነት ሲያገኝ በአውሮፓና በአሜሪካ ከፍተኛ ቅሬታን አስከትሏል። እስካሁንም ድረስ ጽንስን ማቋረጥ በሚደግፉና በሚጻረሩት መካከል እንክብሉ የውዝግብ መንስኤ ሆኖ ቀጥሏል። መድኃኒቱ ከመቶ በሚበልጡ አገራት ቢፈቀድም ማይፌፕሪስተን አሁንም አሜሪካን ጨምሮ በሌሎች በርካታ አገራት ውስጥ ከፍተኛ ቁጥጥር የሚደረግበት ወይም የተከለከለ ነው። የዓለም ጤና ድርጅት በአውሮፓውያኑ 2010 ማይፌፕሪስቶንን ወደ አስፈላጊ መድኃኒቶች ዝርዝር ውስጥ አካቶታል። ዋዮሚንግ የተሰኘችው የአሜሪካዊቷ ግዛት በአውሮፓውያኑ 2022 የጽንስ ማቋረጫ እንክብሉን የከለከለች የመጀመሪያዋ ግዛት ስትሆን ይህንንም ተከትሎ ዶክተር ባውሊዮ ለሴቶች ነጻነት በርካታ የህይወት ዘመናቸውን እንዳሳለፉ ገልጸው እንዲህ አይነቱ እገዳ የተሳሳተ እርምጃ ነው ብለዋል። ሳይንቲስቱ በቅርብ ጊዜያት ጥናታቸው ያተኮረው የነበረው የአልዛይመርን በሽታ ለመከላከል የሚያስችል እንዲሁም የከባድ ድብርት ሕክምና ላይ ነበረ። ክቡራን የቻናላችን ቤተሰቦች ለሰዓቱ ያሰናዳንላችሁ መረጃ ያደመጣችሁትን ይመስል ነበረ። ከሰዓታት ቆይታ በኋላ ደግሞ በአዳዲስ መረጃዎች ተመልሰን እስክንገናኝ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትዘነጉ። ቸር ያውለን።